በደረሰኝ መረጃ መሰረት አሁንም ይሄንም እንደ ማስረጃ ያዙት በቅርብ ቀን ስለምታዩት ነው። ቢያንስ ከ300,000 በላይ የሻዕቢያ ተወላጆች በቅርብ ቀን ከኢትዮጵያ ወደ አስመራ ዲፖርት ይደረጋሉ። 300,000 ቁጥሩን ያዙልኝ በደንብ አድርጋችሁ። 300,000 መነሻው ነው። እስከ 500,000 ሊደርስ ይችላል። ከ300,000 እስከ 500,000 የሻዕቢያ ሰዎች ወደ አስመራ እንልካቸዋለን። ወታደር እጥረት ካለበት ብለን ነው ለሻዕቢያ የምንሰጣቸው፣ የወታደር እጥረት ስላለበት። ይሄ ኦልሞስት እየተደረገ ነው ያለው። የተወሰኑትን ኦልሞስት በሊስታውት እኛ ጋር የደረሱን አሉ። ንብረትን በሚመለከት ግን የማንኛውም የሻዕቢያ ንብረት ከኢትዮጵያ ምድር ላይ ከጎንደርም፣ ከጎጃምም፣ ከአዲስ አበባም፣ ከወሎም፣ ከጅማም ወሬቨር በሙሉ ገቢ ለልማት እንዲሆን መንግስት ወስኗል። ማንኛውም የሻዕቢያ ንብረት እየተጠና ነው ያለው። ያሉት ተይዘዋል። ከባንክ ጋር ያገናኟቸው አሉ። ባንኮቹ ኃላፊነት እንዲወስዱ ጠይቀዋል። እንዴት ነው ባንክ ለ4 ሚሊዮን መኪና 40 ሚሊዮን ብር የሰጠው የሚባለው? እንግዲህ እየተነገረ ነው ያለው። በአብዛኞቹ በኃላፊነት ቦታ ላይ የነበሩ ሰዎች ከስራ ለቀዋል፣ አንዳንዶቹም ከሀገር ወጥተዋል የሚባል ነገር ሰምተናል። እሱንም መረጃ መንግስት እየሰራ ነው ያለው። አርቲፊሻል ኢንተሊጀንስ እና ይህን ቀድመን የነበረ ቀድመን ባካችሁን መንግስት ተጠንቀቁ፣ እየተዘረፍን ያለ ነው። እኔ እኮ የአንድ ሀገር ባንክ ኪሳራ ገጥሞናል ሲል እኔ ያንቀልኩ ስቅ ያለው እየነገሩን ሻዕቢያ ያጠፋት ኢትዮጵያ እየነገሩን እየነገሩን ዘረፉ። ይኸው ዛሬ እንግዲህ ያው ብዙዎቹን ሲታዩ በኮላተራል ኤኒ ኤርትሪያንስ መስት ዲፖርትድ ፍሮም ኢትዮጵያ በኮላተራል ያሉትን ባንክ ለመመርመር ተሞክሮ ነበረ። በአብዛኛዎቹ የተወሰዱት ገንዘብና ንብረቱ አይመጣጠንም።